ወደ ጥያቄዎቹ ለፍ ተዘጋጅተሻል? አልጄሪያ፣ አልጀርስ፣ አንጎላ፣ ሩዋንዳ፣ ቤኒን፣ ቦርኖቮ፣ ቦትስዋና፣ ጋብሮኒ፣ ቡርኪና ፋሶ፣ ዳጉዱ፣ ቡሩንዲ፣ ቡጁምብሩ፣ ኬፕ ቨርዴ፣ ፕሬያ፣ ካሜሮን፣ ሃውንዴ፣ ቻድ፣ ጃሚና፣ ኮሞሮስ፣ ሞሮኒ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ኪንሻሳ፣ ሪፐብሊክ ኦፍ ኮንጎ፣ ብራዛቪል፣ ኮት ዲቫር፣ ሞሮኮ፣ ጅቡቲ፣ ኢጅፕት፣ ካይሮ፣ ኢኳቶሪያል ጊኒ፣ ማላቦ፣ ኤሪትሪያ፣ አስመራ፣ ኢስዋቲኒ፣ ባባኔ፣ ኢትዮጵያ፣ አዲስ አበባ፣ ጋቦን፣ ሊብራቪል፣ ጋና፣ አክራ፣ ጊኒ፣ ኮናክሪ፣ ጊኒ ቢሳው፣ ቢሳው፣ ኬንያ፣ ናይሮቢ፣ ሌሴቶ፣ ማሰሮ፣ ላይቤሪያ፣ ሞሮዳቪያ፣ ሊቢያ፣ ትሪፖሊ፣ ማዳጋስካር፣ አንታናናራይቮ፣ ማላዊ፣ ሊሊንጌ፣ ማሊ፣ ባማኮ፣ ሞሪሸስ፣ ቪክቶሪያ፣ ሞሮኮ፣ ራባት፣ ሞዛምቢክ፣ ማፑቶ፣ ናይጄሪያ፣ አቡጃ፣ ኒጀር፣ ሊያሚ፣ ናሚቢያ፣ ዊንዶግ፣ ሩዋንዳ፣ ኪጋሊ፣ ሳኦ ቶሜ ኤንድ ፕሪንሲፕል፣ ሳኦ ቶሜ፣ ሴኔጋል፣ ዳካር፣ ሲሸልስ፣ ቪክቶሪያ፣ ሴራሊዮን፣ ፍሪታውን፣ ሶማሊያ፣ ሞቃዲሾ፣ ሳውዝ አፍሪካ፣ ፕሪቶሪያ፣ ሳውዝ ሱዳን፣ ጁባ፣ ሱዳን፣ ካርቱም፣ ኢስዋቲኒ፣ ባባኔ፣ ታንዛኒያ፣ ዶዶባ፣ ቶጎ፣ ሎሜ፣ ቱኒዚያ፣ ኡጋንዳ፣ ካምፓላ፣ ዛምቢያ፣ ሉሳካ፣ ዚምባብዌ፣ ሀረሬ፣ ሴንትራል አፍሪካ፣ ባንጉይ፣ ሞሪሸስ፣ ቪክቶሪያ፣ ጋምቢያ። ሉሳካ። ተመልካቾቻችን እንደተመለከታችሁት ሁሉንም የአፍሪካ ዋና ከተሞችን በትክክል ጠቅሳልናለች። በቀጣይም በሂሳብ ቀመር ምንፈትናት ይሆናል። ወደ ስምኦን ደረጀ አሳልፋችኋል። ወደ ሂሳብ ጥያቄዎቹ ነው በቀጥታም አልፈው 30 ሲደመር 45 ሲቀነስ 23 ሲደመር 5 57 በትክክል ተመልሷል። ወደ ተከታዩ የሂሳብ ጥያቄ አልፋለሁ። 40 ሲደመር 29 ሲቀነስ 11 ሲደመር 5 መልሱ 63 በትክክል ተመልሷል። ወደ ማባዛት እናልፋለን። 9 ሲባዛ በ8 መልሱ 72 ትክክል ነው። ማባዛት እንቀጥላለን። አሁንም 8 ሲባዛ በ7 56 ትክክል ነው። እሺ ሌላ አንድ የማባዛት ጥያቄ ጨምራለሁ። 7 ሲባዛ በ7 49 በትክክል ተመልሷል። ብርዝቅላ ስኩዌር ምን ማለት ነው? ራሱን በራሱ ማባዛት። 2 ስኩዌር 4 3 ስኩዌር 9 4 ስኩዌር 16 ወደ ዲቪዥን ወይም ማካፈል እንለፍ። እሺ 1 ሲካፈል ለ2 0.5 1 ሲካፈል ለ3 0.333 እያለ ይቀጥላል። ልክ ነው። 1 ሲካፈል ለ5 0.2 1 ሲካፈል ለ6 0.166 እያለ ይቀጥላል። የመጨረሻ 1 ሲካፈል ለ7 0.142857 በጣም ትክክል ነው። ህፃን ብርዝቅላ እንደተመለከታችሁት የሀገራትንም ይሁን የሂሳብ ቀመሩን በሚገባ በትክክል ሁሉንም መልሳልናለች። እንደዚህ በዚህ እድሜዋ ይህንን ተሰጥኦ ያስያዟት መቼም ቤተሰቦች ይሆናሉና ወደ አባቷ ከማለፋችን በፊት ህፃን ብርዝቅላ ኢትዮጵያን እንዴት ትገልጻታለች? ህፃን ብርዝቅላ ኢትዮጵያ ምን ማለት ነች?
ኢትዮጵያ ሀገሬ በአፍሪካ ቀንድ ውስጥ ትገኛለች። ኢትዮጵያ ሀገር የሚያዋስኗት ኤርትራ፣ ጅቡቲ፣ ሶማሊያ፣ ኬንያ፣ ሳውዝ ሱዳን። ኢትዮጵያ የሰው ልጅ መገኛ ኢትዮጵያ ሀገሬ ውስጥ ነው። ቡና የተገኘ ኢትዮጵያ ሀገሬ ውስጥ ነው። ኢትዮጵያ ሀገሬ የራሷ ቀን መጠሪያና ፊደል አላት። ኢትዮጵያ ሀገሬ በ3 ሺህ ዓመት ታሪክ አላት። ኢትዮጵያ ሀገሬ በቅኝ ግዛት አልተያዘችም፣ በጣሊያንም አልተያዘችም። ዝቅተኛውና ሞቃታማው ቦታ ኢትዮጵያ ሀገሬ ውስጥ ነው። ስሙም ዳሎል ይባላል። ኢትዮጵያ ሀገሬ የዓለም ሁሉ እናት ናት። ለምን የሰው ልጅ መገኛ ስለሆነ። እኔ በአበሻነቴም በኢትዮጵያነቴም ኩራን፣ እናንተም ኩሩ። በጣም ደስ ይላል። ከህፃን ፕርስቅላ ወላጅ አባት ጋር ደግሞ ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ተመልካቾቻችን ተመልሰን መጥተናል። ከህፃን ፕርስቅላ ጋር ያደረግነውን ቆይታ ቅድም ተመልክታችሁታል። እንደተከታተላችሁት የሂሳቡንም ይሁን የሀገራት ቀመሩን በስትክክል በሚገባ መልሳልናለች። አሁን ደግሞ ከአባቷ ጋር 1-2 ጥያቄዎችን ይዤ ቆይታ ማድረግ ይሆናል። ተከታተሉኝ። አቶ ዮሴፍ ህፃን ፕርስቅላን ቅድም ተመልካቾቻችንም እኛም እዚህ ስቱዲዮ ውስጥ ከነ መላ አባላቱ ተመልክተናት ነበርና በጣም ስታስደምመን ነበር። የአስተዳደግ ሁኔታዋ እንዴት ነው? ይህኛውን ችሎታ እንዴት ልታካብተው ቻለች? ያው ኖርማሊ ምንድነው ቤት ውስጥ ያለ ክትትል ነው። ኦልሞስት ሁሉ ጊዜ አብዛኛውን ጊዜ ከጨዋታ ውጪ ማለት ነው በትምህርት ላይ ናቸው ማለት ይቻላል። ለነሱ የሚያስፈልገውን ነገር ቀን በቀን በመስጠት በመከታተል ነው፣ በማሰራት ነው እንደዚህ የተለወጡት። ምናልባት ታላቅ ወንድሙ አለ፣ እሱ በብዙ ሚዲያ ላይ የግል ሚዲያ ላይ ቀርቧል። የሚያስደንቅ የሂሳብ ችሎታ አለው። ያው ክትትል ነው፣ በመከታተል የመጣ ነገር ነው። እንደ ተመለከትነው ቅድም የተለያዩ ነገሮችን ስታሳየን ነበር። በዚህ እድሜ ላይ እንደዚህ አይነት ነገሮች ብዙ የሚታሰቡ የሚቻሉ አይደሉም እና ህፃን ፕርስቅላ ይሄኛውን ነገር በምን አይነት ያጠናነስ ስታይል ብታስተምራት ነው ይሄን ችሎታ ያካበተችው? አዎ ቅድም አይታታል ስትሰራ በጣቶቿ ነው የምትሰራው። ምናልባት የሩቅ ምስራቅ ሀገሮች የሚጠቀሙበት ሲስተም ነው እና እሷ እየተጠቃችመች ብቻ ያለችው የሂሳብ ስራ ከዛ የመጣ ነው ኖርማሊና ቀለል ያለ የሂሳብ የማስተማሪያ መንገድ ነው። ምናልባት ሌሎች ልጆች ጋር የሚደርስበትን መንገድ እንዲህ ከትምህርት ቤት ጋር እየተነጋገር ለምሳሌ አንዳንድ ትምህርት ቤቶች ላይ እየሰሩ ነው ያሉት። ልክ እንደሷ የተቀየሩ ሌሎች ልጆችም አሉ። ምንድን ነው ይሄ ጣቶቿ ጋር የምታደርገው? አሁን ኮዶች ናቸው ኖርማሊ። አሁን ይሄ ጣት 10 ነው አይደለ? ግን ኦልሞስት 99 እስከ 99 ድረስ መደመር መቀነስ ትችልበታለች በዚህ ጣት። እኛ በፊት ይሄን እንደ 10 እንቆጥረው ነው። ለምሳሌ ይሄ 1 ነው፣ ሰው 1 ትባል 2 3 4 5 ቢባል ሙሉ ነው ነው አይደለ? እኛ በፊት የምናውቀው ማለት ነው። አሁን ግን 5 ሲባል እሷ ብቻዋን አውራጣ ታወጣለች። 6 7 8 9 10 ሲመጣ በግራ እጇ እንድትመጣ ነው 0 ምናምን እያደረገች ኦልሞስት ከ99 ድረስ በዚህ ጣቷን መደመር መቀነስ ትችላለች። ይሄኛውን ያጠናን ስታይል ሌሎችም ልጆች ምክንያቱም እንደዚህ አይነት ልጆች እንደዚህ አይነት ቦታ ላይ ሲመጡ እንደ ማስተማሪያም ናቸውና ሌሎችም ልጆች ይሄኛውን ነገር በቀላሉ መያዝ እንዴት ይችላሉ? ያው በትሬኒንግ መልክ ነው። ምናልባት አዲስ አበባ ላይ አንድ ትምህርት ቤት ወደ ሳሪስ አካባቢ እንትን እያልን ያለ ነው፣ እያስጠናን ያለ ነው። ልጆች የተቀየሩ ነው ያሉት። ያው በዛ መንገድ እንግዲህ ተመልካቾቻችን እንዳያችሁት ህፃን ፕርስቅላ ጋር እና ከአባቷ አቶ ዮሴፍ ጋር ያደረግነው ቆይታ ይህንን ይመስል ነበር። በቀጣይም ከታላቅ ወንድም እንዳላት ሰምተናል። ከታላቅ ወንድሟ ጋር በመሆን አንድ ላይ ሰፋ ያለ ፕሮግራም ወደ እናንተ የምናደርስላችሁ ይሆናል።